ታሪካችን የሚጀምረው አሜሪካን ውስጥ ካሉ እጅግ ዘግናኝና ጨካኝ አረመኔዎች ከሚታሰሩበት እስር ቤት ውስጥ አደገኛ በሆነው እስር ቤት በርካታ ታሳሪዎችን እያሳየን ነው። ብዙም ሳይቆይ ሰዓት ደርሶ እነዚህ ነፍሰ በሊታዎች ወደ ክፍላቸው እንዲገቡ ይነገራቸዋል። እዚህ እስር ቤት ውስጥ ካሉ ፖሊሶች ውስጥ አንዱ ሳም የተባለ ወጣትና ለስራው አዲስ የሆነ ልጅ ፖሊስ ታሳሪዎችን ወደ የክፍላቸው እያስገባ እንመለከተዋለን። አንደኛውም ታሳሪ ሳም አዲስ መሆኑንና አንድ ህገወጥ ስራ ሲሰራ ስለተመለከተው በሩን ሊዘጋ ወደሱ ሲመጣ የሰራከውን ወንጀል አጋልጬ ባሳስርክ ይሻላል ወይስ ከዚህ በኋላ አድርግ የምልህን ሁሉ ታደርጋለህ በማለት ሊያስፈራራው ይሞክራል። ሳምም አዲስ ስለነበር በጣም ፈርቶ ታሳሪውን ሊለምነው ቢሞክርም ታሳሪው ግን ምን ጠብቀህ ነበር እኔም ወንጀለኛ ነኝ በማለት ሳም ላይ ያሾፍበታል። በዚህ ትዕግስቱ ያለቀው ሳምም ብስጭት በማለት ታሳሪውን ጉሮሮን ይመታና ወደ ውስጥ ያስገባዋል። ነገር ግን ሳም ታሳሪው እንዳያጋልጠው ስለፈራ ሳም ራሱን ከግድግዳው ጋር በማጋጨትና እስረኛውን ላዩ ላይ እንዲደበድበው በማድረግ ተጎጂ መስሎ እርዳታ ይጠራል። ሌሎች ፖሊሶችም መጥተው ጸቡን ካገላገሉ በኋላ ሳምን እርዳታ እንዲያገኝ ያደርጉታል። የፖሊሶቹ አለቃም ምን ተፈጥሮ እንደሆነ ሳምን ሲጠይቀው ሳም ነገሩ እንዳይባባስና የራሱ እግር እንዳይወጣ በመፍራት ትንሽ አለመግባባት ተፈጥሮ እንደሆነ ያዋሸዋል። አለቃውን በጣም በመበሳጨት ሲጀመር ጥፋትህ ወደ አንተ ሲቀርብ ምንም እርዳታ ለመጥራትህ ነው በማለት ሳምን ይቆጣዋል። አለቃውም ቀጥሎ ይሄ ልጅ ሌላ ነገር ሳይደርስበት ከዚህ በኋላ ማማ ላይ ሆኖ ይጠብቅ በማለት ሳም ወደ ማማው ቦታ እንዲዘዋወር ያደርጋል። ምንም እንኳን ሳም አሁን ወደ ተሻለ ቦታ የተዘዋወረ ቢመስለውም የእርሱን ህይወት አደጋ ላይ የሚጥል ነገር እዚህ ቦታ ላይ ነበር የተፈጠረው። ሳምም ወደ ማማው ቦታ ከተዘዋወረ ከጥቂት ጊዜ በኋላ አንድ ቀን እስረኞች ውጪ ሳሉ አንድ አጠራጣሪ ነገር ሳም ይመለከታል። አሁን ደግሞ ምን ሊፈጠር ነው በማለት በአጉሊ መነጽር ሲመለከት እስረኞች በሙሉ እርስ በርስ መደባደብ ይጀምራሉ። ሳምም ቶሎ ብሎ የአላርሙን ደወል በመንካት ለሁሉም ፖሊስ ያሳውቃቸዋል። ፖሊሶችም በሙሉ አስለቃሽ ጭስ መልቀቅ ሲጀምሩ ይሁን እንጂ የተነሳው አመጽ በጭስ ብቻ የሚረገፍ ስላልነበር ፖሊሶች ምንም አማራጭ ስላልነበራቸው የማስጠንቀቂያ ተኩስ መተኮስ ይጀምራሉ። በዚህ ሰዓት ሁሉም መሬት ላይ በመተኛት ድብድቡን ሲያቆሙ ሁለት እስረኞች ግን አንድ እስረኛን ለሁለት ብዙ ቦታ ደጋግመው መውጋት ይጀምራሉ። በዚህ ጊዜ ፖሊሱ አለቃ ሳምን አሁን ላይ ለመግደል ተኩስ ብሎ ሲያዘው ሳም ምታ የተባለውን ስቶ ሌላ እስረኛ ይመታል። ወዲያውም ሌላ የታጠቁ ፖሊሶች ወደ ውስጥ በመግባት እያንዳንዱን እስረኛ እያሰሩ ያስወጣቸዋል። ሳምም የሰራው ስህተት ገብቶት ክፉኛ ይደነግጣል። ሳም ሳይወቅ ተኩሶ የገደለው ሰው የታዋቂ የጋንግ ቡድን አባል ሲሆን የዚያ ጋንግ ቡድን አባላት ደግሞ የነሱ አባል ከተነካ ፖሊስ ኃይሉ ባለስልጣን የገባበት ገብቶ ነበር የሚበቀሉት። በሚቀጥለው ቀንም የእስር ቤቱ ዋና ኃላፊ የፖሊሶቹ ኃላፊና የጋንጎቹ ኃላፊዎች ተሰብስበው የሳምን ጉዳይ መወያየት ይጀምራሉ። ይህንን ልጅ አረየት ብንወስደው ነው የሚሻለው ብለው ብዙ ከተጨነቁ በኋላ የእስር ቤቱ ዋና ኃላፊ እንዲህ ሲል ሐሳብ ያቀርባል። ይህን ልጅ ከዚህ ማስወጣት አለብን፣ ወደ ሴቶች እስር ቤት እናዘዋውረው ሲላቸው የጋንጎቹ ኃላፊ በዚህ ሳይስማማ ቀርቶ እንዲህ ሲል ለኃላፊው ሐሳብ ቢያቀርብም ያ እስር ቤትም እንደዚህኛው እስር ቤት አደገኛ ነው፣ ሴቶቹ በሙሉ ሳምን እንዳዩት ውርር ነው የሚያደርጉት፣ ያ ደግሞ ሌላ ትልቅ ችግር ይፈጥራል ሲላቸው ምን እንደምልክ አላወቅም ሰውዬ፣ ብቻ ግን ይሄን የሚያክል ጎረምሳ ከሴቶች ጋር ይተኛል ብለን የምንሰጋ ከሆነ ስራውን ካሁኑ ቢቀይር ይሻለዋል ብሎ ይናገራል። በመጨረሻም ሳም የሴቶች እስር ቤት እንዲዘዋወር ተፈርዶበት እዚያ ስራውን ይጀምራል። ነገር ግን ሳም አሁን ሰላም ነኝ ምንም አይደርስብኝም ብሎ ቢያስብም የገደለው እስረኛ ጋንግ ቡድን እጃቸው ምን ያለ ረጅም እንደሆነ በዚህኛው እስር ቤት ውስጥ ነበር የሚረዳው። ሳምም ስራውን ከጀመረ በመጀመሪያ ቀን ሴቶችን ታሳሪዎች የሚማሩበት ክፍል እያስገባ እያለ ሴቶች እስረኞችም የሳምን ልጅነቱንና አዲስ መሆኑን ተመልክተው ይለክፉት ይጀምራሉ። ከለከፉት ሴቶች ውስጥም ቼር የተባለችው እስረኛ የሳምን ቀልብ ትስበዋለች። ሴቶችም ገብተው ሲጨርሱ አስተማሪያቸው ሳም ከሴቶች እስረኞች ጋር የነበረውን ሁኔታ አይታ ስለነበር በጣም በመናደድ የትኛው አስተዳደር ነው ያንተ አይነት ልጅ እዚህ የላከው? ቆይ ሴቶች እስረኞች ልክ እንደ ወንዶች ናቸው፣ አስተሳሰባቸውና ድርጊታቸው አንድ አይነት ነው፣ ልክ እንደ ወንዶች ሁሉ እነዚህም ለራሳቸው ጥቅም ይጠቀሙብሃል፣ እናም አሁን ግባና ከኋላ ቁም ትለዋለች። ከዚያም ምንም አይነት መታየት ከሴቶች ጋር እንዳታደርግ ትለዋለች። ውስጥም ክላስ እንደተጀመረ ቼር የተባለችው እስረኛ መስታወት በማውጣት ሳምን መከታተል ትጀምራለች። ምሳ ሰዓት ላይም ሳም ከአዲሶቹ የሥራ ባልደረቦች ጋር ምሳ እየበላ ሳለ ስለ አዲሱ እስር ቤት ይጠይቁታል። ሳምም ከወንዶች ጋር ሲወዳደር ይሄ ገነት ነው በማለት የወንዶች እስር ቤት ምን ያህል ጋነብ እንደሆነ ያጫውታቸዋል። ባልደረቦቹ ግን ይህም እስር ቤት በራሱ ብዙ የሚያስጠሉ ነገሮች እንዳሉና ጊዜው የገፋ ሲመጣ ብዙ ነገሮችን እንደሚያይ ይነግሩታል። ቀጥለውም ያንተን ትኩረት ለመስረቅ ሲሉ እነዚህ ሴት ሴጣኖች ብዙ ርቀት እንደሚጓዙ በተለይ ደግሞ ሴትነታቸውን እንደሚጠቀሙ በመንገድ ሳምን ልክ እንደ ስሜት አልባ ሮቦት እንዲሆንና ህጎችንም በጥብቅ እንዲከተል ያስጠነቅቁታል። ከዚያም ስሜት አልባ ሮቦቱን እንደውም ስሜት አልባ ሮቦት የሚለውን መጽሐፍ ግዛና አንብብ ይለዋል። ማታም የመኝታ ሰዓት ደርሶ እነሳም እያንዳንዱን በር የመዘጋት ቼክ እያደረጉ ሳለ አንዲት እስረኛ ሞባይል ስትጠቀም ያዩትና ምንድነው አሳይኝ ብላ ስትጠይቃት ምኑን ነው የማሳይሽ ስትል ተነሽና ፊትሽን አዙረሽ ቁሚ፣ ሲጀመር ዝም ብለሽ እኮ ነው ገንዘብሽን ያከሰርሽው፣ እዚህ እኮ አይሰራም፣ ህጉን ታውቂያለሽ አይደል? ዝጉት በሩን ብላ ታዛቸዋለች። ሳምም ቀጣዩን ክፍል እንዲዘጋ ታዞ ሲሄድ ቅድም ማርካ የነበረችውን ቼሪ የተባለችውን ቆንጅየዋንና አማላይ እስረኛ ያያታል። ቼሪም ውብ ገላዋንና መልኳን በመጠቀም ሳምን ከማረከችው በኋላ ሳም ከክፍሉ ይወጣል። በሚቀጥለው ቀንም ሳም እንደለመደው ስራ ቦታ ቆሞ ሳለ
እስረኞቹ ሲገቡ አንዷ እስረኛ አውቃ ቼሪን ወደ ሳም ትገፈትራታለች። ቼሪም ወደ ሳም ጆሮ ጠጋ በማለት ማታ እንገናኝ ብላው አይደለም የሳም አይነት አዲስና ወጣት ልጅ እኔ ነኝ ያለ ወንድም በሚፈትን ድምፅ ተናግረው ሀፍረተ ስጋውን ነክታው ታልፋለች። የሳምንም ሁኔታ ያየችው ባልደረባውም አረ አንተ ሰው አድብ በማለት ራሱን እንዲቆጣጠር ትገስጸዋለች። የዛን ቀን ምሽትም ሳም እየዞረ መብራት ያላጠፉትን እንዲያጠፉ እያዘዘ ሳለ ልክ የቼሪ ክፍል ሲደርስ ቼሪ ሳምን ለማጥመድ እርቃኗን በመሆን አማላይ ሰውነቷን ታሳየዋለች። ሳምን በዚህ ሰዓት የመጣው ይምጣ ብሎ በሩን ሰብሮ ቢገባ እጅግ በጣም ደስ ይለው ነበር። ሳም ግን ያላወቀው ነገር ቢኖር እያንዳንዱ ነገር ለካ በቼሪ ጓደኛ ስልክ እየተቀዳ ነበር። በሚቀጥለውም ቀን ሳም መቆጣጠሪያ ክፍል ሆኖ ሳለ ቼሪ አመመኝ በማለት ወከባ መፍጠር ትጀምራለች። አብሮ የነበረችውን ባልደረባም ወደ ክፍሏ እንዲሄድ ትነግሯለች። ሳምም ክፍሏ እንደደረሰ ቼሪ ጎኔን እያለች መንቆራጠጥ ትጀምራለች። ሳምም ደህና ነች ሲላት በጣም ነው የሚያመው ስትለው ምንሽን ነው የሚያምሽ ብሎ ይጠይቃታል። ቼሪም ጎኔ ጋር ነው ምን እንደሆነ እንጃ ትለዋለች። አዛዧም መራመድ ትችል እንደሆነ ወይስ ጋር ይምጣልሽ ብለህ ጠይቃት ትለዋለች። ሳምም ጋር ይምጣልሽ ብሎ ሲጠይቃት አይ መራመድ እችላለሁ ትለዋለች። ነገር ግን እየሄዱ ሳለ ቼሪ ሳምን ደረጃው ውስጥ ጎትታ ታስገባውና እዚህ ምንም አይነት ካሜራ አያየንም በማለት እዚያ የተመኘውን ገላ ትሰጠዋለች። ነገር ግን በስሪያቸው መሃል ቼሪ ቀስ ብላ አስራስ በማውጣት ሳምን አንገቱ ስር ከ30 ጊዜ በላይ በጭካኔ ወቅታ ትገድለዋለች። ቀጥላም ሳም የደፈራት በማስመሰል እሪ ብላ የጮችና የተንፏቀቀች ወጥታ እርዳታ መጠየቋን ትቀጥላለች። በመጨረሻም እርዳታ ደርሶ ቼሪን ወደ ሆስፒታል ይወስዷታል። ሳምም ልጅነቱና ልምድ ባለመኖሩ ጉድ አድርገውት በጣም በሚያሳዝን ሁኔታና በለጋ እድሜው በተራ አስራስ ህይወቱ አልፎ እያየ ነው ታሪካችን ያበቃል። በእርግጥ አላለቀም ታሪኩ እና ደግሞ ቼሪ ለምንድን ነው ሳምን የገደለችው ካላችሁኝ እሷ መደበሪያ አታና ደግሞ እንደዚሁ ጨካኝ ስለሆነች አይደለም። ሳም የወንዶቹ እስር ቤት እያለ የገደለው የጋንግ ቡድን አባል ስለነበረች ነው። በቃ ባጭሩ የአባላቸውን ደም ነው የተበቀለችው ማለት ነው። ለዚህም ነው ቅድም ጋንጎቹ እጃቸው በጣም ረጅም ነው ያልኩትና ፊልሙ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።